ሰላም ጤና ይስጥልን። ይህ የአርአያ ፕሮግራማችን ነው። ዛሬ ከወትሮው አርፈድ አድርገን የጀመርነው የዛሬ ፕሮግራማችን ላይ የጋበዝነው አንድ ሌላ መምህር ነው እና ተማሪዎችንም በማሰልጠን ትልቅ አስተዋጽኦ ያደርጋል። ታምራት ይባላል። ታምራት እስቲ ራስህን አስተዋውቀን። አመሰግናለሁ ዮዲት። እንግዲህ እኔ በትምህርት ዙሪያ ነው የምሰራው። ታምራት እባላለሁ። ታምራት ትባላለህ። ወጣትም ብትሆን በዚህ ላይ ትኩረት ያደረገ በርካታ ስራዎችን ሰርተሃል አይደለም? ስልጠናዎችን በመስጠት ለተማሪዎች ምን ላይ ተሳትፈሃል? በፊት ሬጉላር አስተማሪ ነበር፣ አሁን ደግሞ ሌላ ስራም እየሰራህ እንደሆነ ስለማቅ ነው። እስቲ ስለሙያ ተንተን አድርገህ ንገረን እስቲ። ኦኬ፣ ከሞላ ጎደል እንግዲህ የመጀመሪያ ስራዬም ፕሮፌሽኔም በኤጁኬሽን ላይ ነው። ሁለተኛው ያው ከሳይኮሎጂ ጋር እና ከጆርናሊዝም ጋር በተያያዘ ነው። ዋናው ነገር እንዳልኩት እኔ ያው በዚህ እድሜ ትልቁ ኢንተረስቴም ፍላጎቴም ለሀገሬም ባበረክት ብዬ በህይወት ዘመኔን ወደውና የምሰራበት አብዛኛው የኤጁኬሽን ዘርፍ ነው። ትልቅ ስራ ነው። ኤዱኬሽን ማለት በአገራችንም ብቻ ሳይሆን በትልልቅ ሀገሮች በሚባሉት ራሱ ትልቅ ቦታ የሚሰጠው የመምህር ስራ ነው እና አሁን በተለይ የመምህር ውጤቱ ልፋቱ የሚታየው ተማሪዎች ጥሩ ውጤት ሲያመጡ ነው። ዋናው ማትሪክ ላይ ነው። 12ኛ ክፍል መልቀቂያ ፈተና ጥሩ አምጥተው ወደ ዩኒቨርሲቲ ገብተው ራሳቸውን ቻሉ የሚባለው በዛን ጊዜ ነው። የመምህሩም ትልቁ ሚና በተለይ የሃይ ስኩል አስተማሪ ትልቁ ሚና እዛ ላይ ነው እና እስካሁን ያለው ምን ይመስላል? ካለህ ኤክስፒሪየንስ ተማሪዎች እንዴት ነው ጉዟቸው? በተለይ ከጉርምስና ጋር በተያያዘ ችላ ሊሉ ይችላሉ ወይ? እንደዚህ አይነት ነገር እንዴት ነው የሃይ ስኩል ላይ ያለው ኤክስፒሪየንስ? እንግዲህ ተማሪዎች የትምህርት ፍላጎት ምን ያክል ፎከስ ያደርጋሉ የሚለውን ስንመለከት ምናልባት እንግዲህ የሚመለከተው የመንግስት አካል ምን ያክል ጥናት ሰርቶበታል የሚለውን እርግጠኛ ባልሆነ ከጊዜ ወደ ጊዜ ልጆች በትምህርታቸው ማድረግ ነገር ትንሽ ክፍተት ይታይበታል። ለእነዚህ ደግሞ በጣም ብዙ መነሻዎች አሉ። ምናልባትም አሁን ይሄ ወቅቱ የሶሻል ሚዲያው ተጽዕኖ ከመጽሐፎቻቸው ጋር እና ከደብተሮቻቸው ጋር ወይም ደግሞ ከሌሎች ሊነጡ የሚችሉ ነገሮች ይልቅ አብዛኛውን ጊዜያቸውን የሚያጠፉት አሁን ከሶሻል ሚዲያ ላይ ሆኗል እና ከዛ አንጻር ትምህርታቸው ላይ ያለው ትኩረት ሆነን ለመናገር በጣም አሳሳቢ ነው። ወደፊት አይደለም በተማሪዎች ላይ በመምህራኖች ላይ ራሱ ትልቅ ተጽዕኖ አለው እና ምናልባት አንድ መምህር ወይም አንድ ተማሪ ከመጽሐፍ ጋር ያለው የግንኙነት ጊዜና ከሶሻል ሚዲያ ጋር ያለውን የስፔስ ታይም ብትመለከቱ ከመጽሐፎች እና ከደብተሮቻቸው ጋር ያላቸው ግንኙነት እጅግ እየጠበበ እና አሳሳቢ ሊሆነ ነው የመጣው። ይሄ ወደፊት የሆነን ለመናገር ለትውልዳችን በጣም አሳሳቢ ይመስለኛል። አሁን ያልከው ትልቁ ዋናው ሀሳብ ነው። አሁን ለምሳሌ እንትኖችንም ስናይ ጥናቶችንም የተለያዩ ነገሮችንም ከዛው እየወሰዱ ነው አይደለም? ሙሉ ለሙሉ ሁሉም እንደዛ ይጠቀማል ብለን መደምደም ባንችልም አንዳንዶቹ ያንን ሶሻል ሚዲያውን ለጥሩ የሚጠቀሙት አሉ። አስተማሪዎችም ትምህርቶችን በቪዲዮ በዩቲዩብ ላይ በመጫን ጥሩ ነገሮችን እያደረጉ ይመስለኛል። እና እንዴት ታየዋለህ? እዛ ላይ የሚጫኑ ትምህርቶች ከተማሪው አሁን ካለው ትምህርት ጋር አጋዥነታቸው ምን ያህል ነው? እኔ እንዳልኩት ይሄ ራሴ ኦፒኒየን ነው። ምናልባት በእኛ ዘመን አንድን ኤክሰርሳይዝ ለመስራት ወይም አንድን አሳይመንት ለመስራት የተለያዩ መጽሐፎች ሪፈረንስ ስታደርጊ አንተ ከምትሰሪው አሳይመንት ጋር እንኳን ቀጥታ ግንኙነት ባይኖረው ሌሎች እውቀቶችን በምትፈልጊ ሰዓት ሌሎች እውቀቶችን ታገኛለች። አሁን ግን አንድ ጥያቄ ምናልባት ከሶሻል ሚዲያ ጉግል አድርገሽ ለማግኘት በምትገቢበት ሰዓት በዛው ተስበሽ አልተፈለገ ፔጅ ላይ ወይም አልተፈለገ ነገር ላይ ጊዜሽን ትፈጃለሽ እንጂ
ወደ ገደለው ገብተሽ የምትፈልጊው ነገር ጎግል አድርገሽ የመመለሱ ነገር ዳስማት ነው እና እውነት ለመናገር ሶሻል ሚዲያው ጥሩ ነው። ፕሮፐርሊ ለሚጠቀምባቸው ምን ያክል አሁን እሱ ምን ያክሉት ናቸው ፕሮፐርሊ የሚጠቀም የሚለውን ነገር ነው እንጂ አይጠቀምም ማለት አይደለም። አክሰሱ ከኛ ዘመን በተቻለ ምንም ጥያቄ የለውም። ብዙ አክሰሶች አሉ። ጥያቄዎችን ጎግል አድርገሽ የሳምፕሊክ መልመጃዎችን ለማመጃለች። ነገር ግን እንዳልኩሽ በዛው ውስጥ ወጣቶችም ስለሆኑ ልጆችም ስለሆኑ ራሳቸውን የመግታት ነገር የለም። ያው ሶሻል ሚዲያ እኛ እንደምናውቀውም አንዱን ሲነኩ ወደ ሌላ እያደረገ ሌላ እንዳልከው ወደ ሌላ ጭልጥ ያለ የማይገናኝ ነገር ውስጥ ይከተናል እና እንኳን ለወጣቶች ለእኛም ለትልቆቹም ራሳችንን ለመግታት የሚያስቸግር ነው እና አሁን ባልከውም ያስኬዳል። ምን ያህሎቹ ናቸው በትክክል የሚጠቀሙት የሚለው ላይ እሱ ነው አሳሳቢው። ምናልባት እንዳልኩ በጣም በጣት የሚቆጠሩ ምናልባትም ከስታንዳርዳቸው በላይ ሌሎች ጉዳዮችን አንብበው ተደርሰው ከአስተማሪዎቻቸው አንዳንዴም ቀደም ብለው ነገሮችን አንደርስታንድ የሚያደርጉበት ኦፖርቹኒቲው አለ። ይሄ ጥሩ ነው፣ ይበል የሚያስብል ነው። ግን እኛ ዋናው ነገር ማጆሪቲን ስናይ ግን ሶሻል ሚዲያ አሁን ባለው የትምህርት ስርዓት ላይ እጅግ አደገኛ የልጆችን የጊዜ አጠቃቀም የልጆችን ስነ ባህሪ ጉዳይ ብንመለከት ትንሽ ቻሌንጅ አለ። ቻሌንጆች አሉ። አሁን አንዱ የጠቀስከው ሶሻል ሚዲያ ላይ ኢንቮልቭ ማድረጋቸው ነው። በብዛት ወጣቶቹ ተማሪዎቹ ትምህርታቸውን ቸል ማለታቸው ምናልባት ሌላ ዲስከሬጅ ሊያደርጋቸው ወይም ደግሞ ትንሽ ሞራላቸውን ሊነካ የሚችል ነገር ምናልባት ተከታታይ ውጤቱ ዝቅተኛ መሆኑ እሱ አስተዋጽኦ ይኖረዋል። ላላመጣ ነገር አይነት አስተሳሰብ ይኖራቸው ይሆን? ከዚህ ጋር በተያያዘ ይሄ የማትሪክ ውጤት ጥሩ ጥያቄ ያነሳቸው እውነት ለመናገር ልጆችን ከሚፈለገው ዓላማ ሊያናጥባቸው የሚችሉ ነገሮች ቅድም እንዳልነው አንዱ ሶሻል ሚዲያ ቢሆንም ሌሎችም ከዓላማቸው ሊያናጥቧቸው የሚችሉ ብዙ ጉዳዮች አሉ። ምናልባት ሁለተኛውን እናንሳ ብንል የሀገራችን አሁን ያለው የስርዓትነት ጉዳይ ነው። ምናልባት ታላላቆቻቸው ምናልባት በጥሩ ውጤት ኢንጂነሪንግ፣ ዶክትሬት፣ ሜዲሲን ወዘተ የመሳሰሉትን ፕሮፌሽኖች ግራጁዌት ካደረጉ በኋላ ተመልሰው ቤት ሲያዩዋቸው እኔ አሁን ነገ ጥሩ ውጤት ኖሮኝ ምንድን ነው ማለት የተለየ ነገር አይምሯቸው ላይ ድሪብ ከሌላቸው ለዛሬ ለሚማሩት ነገር ይህን ያህል ኢኒሼሽን አይኖራቸውም እና አንዱም የታላላቆቻቸው የሀገራዊ ሁኔታዎቹ የስራችነት መብዛቱ እሱም አንዳንድ ጊዜ ልጆች የበለጠ ትምህርታቸው ላይ ፎከስ እንዳያደርጉ እንቅፋት ነው ብዬ አምናለሁ። ጥሩ ሀሳብ ነው። አሁን እሱን እንቅፋቶችን ካነሳን አይቀር መምህር ደግሞ የራሱ አስተዋጽኦ ይኖረዋል በዚህ። ምክንያቱም ተማሪዎች ሲመጡ ከትምህርቱ ባሻገር የተለያዩ የስነ ልቦና ዝግጅቶችን እንዲያደርጉ መምህሩ ትልቅ አስተዋጽኦ ይኖረዋል እና እነዚህን ክፍተቶች ለመሙላት ምክንያቱም ወጣቶቹ እንደዚህ አይነት ተምሬን ስራ ላላገኝ ብለው ነው በብዛት ወደ ሶሻል ሚዲያው የሚሳቡትና እሱን ይሄም እንትን አለው ይሄም ጠቃሚ ነው ይሄም አስፈላጊ ነው የሚለውን ነገር ለማስረት መምህሩ ምን ያህል በእናንተ ሰርክል ማለት ነው ምን ያህል ሄዳችኋል? እውነት ለመናገር በጣም ጥቂቶች ናቸው። አሁን በዚህ ልጆች በርቱና ተማሩ ነገ ህይወት ሌላ ነው እያሉ አፕሪሼት የሚያደርጉ ልጆችን ሞቲቬት የሚያደርጉ በጣም ጥቂቶች ናቸው። እነዛም ደግሞ ተቀባይነት ይኖራቸዋል የሚለውን ነገር ምንስ ነባራዊ ሁኔታውን መሬት ላይ ያለውን ነገር አንደርስታንድ ማድረግ ስለሚችሉ መሬት ላይ ምናልባት ሰው በትምህርት ተለውጦ ካላየ ሰው ለትምህርት ያለው ጉጉት በጣም ነው የሚቀንሰው እና እንዳልኩት ኦፍኮርስ የእኛ ጥረት እኔም የማስበው ነገ ሌላ ቀን ነገ መማርን የመሰለ ነገር የለም። ነገ ተማረ አካል ውድ የሚሆንበት የሚፈለግበት ጊዜ ይኖራል። ስለዚህ ዛሬ ባለችን ጊዜ
ለትምህርት ቤት እስከዋልን ድረስ በሚገባ ውጤታማና ስኬታማ ሆነን ምንም ይሁን ምን ነገር ማሳለፍ አለብን፣ በጥሩ ውጤት ማለፍ አለብን የሚለውን ሁሉ ጊዜ ሆነን ለመናገር እኔ ኮተቤ ነው የተማርኩት። ኮተቤ የመምህርነት ሙያ ሜትሮሎጂ የሚባል ኮርስ አስተማሪዎች በጥሩ ሁኔታ ሆነን ለመናገር ከሜጀር ኮርሶች በላይ እነዚህ የሜትር ኮርሶች እና አስተማሪዎች በጣም እንትን አድርገውኛል፣ ኢምፕረስ አድርገውኛል። እና የሰው ልጅ ምንም ይሁን ምን ወቅታዊ ነገሮችን አይደለም ኮንሲደር ማድረግ ያለበት። ዛሬ ያለው ሁኔታ ጥሩ ላይሆን ይችላል። በተለያየ ቀደም እንዳነሳናቸው በብዙ ምክንያቶች መንግስት ለምሳሌ በዩኒቨርሲቲ ተቀብሎ ለማስተማር ካለው አቅም አንጻር ጥቂቶች ሊሆን ይችላል የሚወስደው ወይም ወደ ዩኒቨርሲቲ መግባት ይችላል። የተቋረጠ ይመስለኛል። ተመልሶ እስኪገባልን ድረስ ታምራት የሚሰማ ከሆነ ተመልሰህ እንድትገባልን እንትን እንላለን። እስከዛው ድረስ ግን አሁን ያነሳቸው ጥሩ ሀሳቦች ናቸው። ምክንያቱም የተለያዩ ሶሻል የሚያዘናጉ በርካታ ነገሮች አሉ። ምክንያቱም አሁን እየታየ ያለው በብዛት ወጣቱ እዛ ላይ ነው፣ ሶሻል ሚዲያ ላይ ነው፣ ቲክቶክ ላይ፣ ዩቲዩብ ላይ፣ የተለያዩ ላይ ክሬቲቭ ሆነው ጥሩ የሚሰሩ ሰዎች ልጆች አሉ። እሱ ጥሩ ነው፣ ቶሎ ገንዘብ ለማግኘት ራሳቸውንም ቤተሰባቸውንም ለመቀየር ጥሩ ነው። ግን ጎን ለጎን ደግሞ ትምህርታቸውንም መርሳት የለባቸውም የሚል ሀሳብ ነው ያለን። ስለዚህ ምንድነው አሁን ለምሳሌ በውጭ በምናይበት ጊዜ አሁን ውጭ ያሉ ትልልቅ ሚዲያዎች ትልልቅ ወይም ደግሞ ትልልቅ የፊልም ኢንዱስትሪዎች ላይ ህፃናት እንትኖች አሉ፣ ህፃናቶች አሉ እዛ ላይ የሚሰሩ። ግን እነሱን በዛ በፊልም ብቻ ሄደው በልጅነታቸው ያገኙትን ሀብት እንደዚህ ተጠቅመው የሚያደርጉት ነገር አለ። ግን ከዛ በኋላ ጎን ለጎን ደግሞ የተለያዩ ትምህርቶችንም የሚገፉበት አለና ያ የሚያመለክተን ምንድን ነው? ብሩ ብቻ በቂ አይደለም። ከጎን ለጎን የራሳቸው የሆነ ነገር ትምህርት፣ እውቀታቸውን አእምሯቸውን የሚያሰፋ ነገር መኖር አለበት እና እሱም መታሰብ አለበት የሚል ነው ያለው። ታምራት ሄሎ፣ ይሰማል? ኦኬ፣ ይሰማል፣ ይሰማኛል። አሁን ተቋረጠብን። ሀሳቡን ለመቀጠል ያክል አሁን ለአድማጭ ተመልካቾቻችን እየነገርኳቸው ነበረ ምን ያህል የጠቃሚ እንደሆነ ትምህርት። ምክንያቱም ትልልቅ የፊልም አክተሮች የምንላቸው ራሳቸው በራሳቸው እንትን ይላሉ፣ ትምህርት ጥናት ያደርጋሉ እና እሱ ምን ያህል ጠቃሚ እንደሆነ ለመናገር እየሞከርኩ ነበረ። ኦኬ፣ እንዳልኩሽ ነው። ለዚህ ሀገር የትምህርት ስርዓት ቻሌንጆችን አንስተን ቀደም እንዳልነው የመጀመሪያው ሶሻል ሚዲያ ነው ብለናል። ሁለተኛው ደግሞ የሀገራችን የወጣቶች ስራ አጥነት ነው። ተማሪዎችን በትምህርታቸው ላይ ፎከስ እንዳያደርጉ ያለው ቻሌንጅ ብለናል እና ሌሎችንም ችግሮች መጥቀስ ይቻላል። ምናልባት ካለች ሰዓት አንጻር ግን ምናልባት አሁን ፈተናም የሚሰጥበት ወቅት ነው እና ልጆች ምን ማድረግ አለባቸው? የተሻለ ውጤት ለማምጣት ወላጆች ምን ማድረግ አለባቸው? የትምህርት አመራሩ ምን ማድረግ አለበት? የሚለውን ግን ተወሰኑ ሀሳቦችን አንስተን ምናልባት ይጠቅማል የምንላቸውን ሀሳቦች ብናነሳ መልካም ይመስለኛል። እሺ፣ ቀጥል። ጠቃሚ የምትላቸውን ሀሳቦች እንደገና። ኦኬ፣ አመሰግናለሁ በድጋሚ። እንግዲህ እንዳልኩት ከትምህርት ከቤት ይጀምራል። ልጆች የበለጠ ትረስት የሚያደርጉት ወይም እምነት ያላቸው በወላጆቻቸው ላይ ነው። ወላጆች ምናልባት ዲግሪ ይዞ ኢንጂነሪንግ ይዞ ቤት ስለተቀመጠው ታላቅ ወንድም ወይም ታላቅ እህት ሳይሆን የትምህርት ቫሊዩ ለነገ ምን ያክል እንደሆነ ለልጆች በቂ ግንዛቤ መፍጠር አለባቸው ብዬ አስባለሁ። አሁን ችግሩ ምንድነው? ብዙ ጊዜ ወላጆችን
ለልጆቻቸው ከፍተኛ ገንዘብ ከፍለው ትምህርት ቤት ከመላክና ወይም አስጠኚ ከመቅጠር ያለፈ እንዳልኩሽ በስነ ልቦናው ላይ ብዙ የሚሰራ የለም እና ልጆች ላይ አሁን በትልቁ ሊሰራ የሚገባው ትምህርት ቤቶችም እንዳልኩሽ ከአካዳሚክ ጉዳዮች ባለፈ የስነ ልቦና ትምህርት መስጠት ያስፈልጋል ብዬ አስባለሁ እና ትምህርት ምንድን ነው ጠቀሜታው፣ ወደፊት ምን ቫሊዩ አለው በህይወታችን ላይ የሚለውን ነገር ወላጆችም የትምህርት ቤት ማህበረሰቡ ልጆች ላይ ይሄንን ማስረጽ ይኖርበታል ብዬ አስባለሁ እና ጥሩ ዝግጅት እንዲኖራቸው ለትምህርታቸው ጥሩ ትኩረት እንዲሰጡ እንዳልኩሽ ከምንም በላይ ከአካዳሚክ ከሆኑ ጉዳዮች ባለፈ የስነ ልቦና ትምህርቶች እኔ በእጅጉ ያስፈልጋል ብዬ አስባለሁ። አይ ጥሩ ነው። የስነ ልቦና እንዳልከው ጥያቄም የለውም። ምክንያቱም ልጆቹ በአሁኑ ጊዜ እንደተነጋገርነው ብዙ የሚያታልላቸው ነገር አለ፣ የሚያዘናጋቸው ነገር አለ። ያንን ግን ተቋቁመው ይህንንም ጠቃሚ ነው የሚለውን ነገር እንዲያዩ አስተማሪው ትልቅ አስተዋጽኦ ይኖረዋል። አስተማሪውም እንዳልከው ወላጅም በቤትም የሚደረገው ድጋፍ ትልቅ ነገር ይኖረዋል እና አሁንስ ባለው ዝግጅት ምን ይመስላል? አሁን አንተ ቱቶርም ታደርጋለህ፣ ስልጠና ትሰጣለህ እና እዛ ላይ የምታያቸው ምንድን ናቸው? ልጆቹ ላይ ያሉት ነገሮች እንዴት ናቸው? እንዴት ታየዋለህ ዝግጅቱን? ያው እንዳልኩሽ እኛ እንግዲህ ከሞላ ጎደል እንደ መምህርም እንደ ወላጅም ሆነን ቅድም እንዳልኩሽ ከአካዳሚክ ጉዳዮች ባለፈ ልጆች በስነ ልቦና ዝግጁ እንዲሆኑ፣ ይሄ ቸልተኛ እንዳይሆኑ፣ በነገሮች ላይ ጥሩ ትኩረት እንዲኖራቸው በተለይ ደግሞ አሁን እንግዲህ የ12ኛ ክፍሎች ከ23 ጀምሮ የ12ኛ ክፍል መልቀቂያ ፈተና ይሰጣልና ልጆች ሙሉ ትኩረታቸውን በፈተናዎቻቸው ላይ ብቻ አድርገው ሳይዘናጉ በትኩረት ፈተናዎቻቸውን እንዲወስዱ እየሞከርን ነው እና ምናልባት አሁን እንዳልኩሽ ከእድሜያቸው ጋር የተያያዘ ጉዳዮችማ በብዙ መንገድ ልጆች ሀሳባቸው የሚበተንባቸው ምክንያቶች አሉ። ወላጆች አሁን ጥሩ ነው ዘንድሮ አዲስ አበባ በተለይ እንደ ከዚህ በፊቱ በየዩኒቨርሲቲው ምናምን አይሄዱም። በየትምህርት ተቋሞቻቸው በአዲስ አበባ ከተማ ደረጃ ያው ኦንላይን ነው የሚሰጠው። በየትምህርት ተቋሞቻቸው ነው የሚወስዱት ይህን ፈተና። ስለዚህ ላይ ልጆችን የስነ ልቦና ድጋፍ ማድረግ ያስፈልጋል። ልክ ነው። በጥሩ ሁኔታ ፈተናዎቻቸውን እንዲወስዱ መቼም ያው እንዳልኩት እኛ ድሮ ፈተና ሲደርስ ልናነብ አይመከርም። ምክንያቱም የሽምጠጣ ትምህርት ለእውቀት አይሆን ለፈተና ነው የሚሆነው። ግን ኮንሰልቷል የሆነ ነገር ባያገኙ ቢያንስ በስነ ልቦና ሰብሰብ ብለው ከሌሎች ነገሮች ራሳቸውን ብለው በፈተናዎቻቸው ላይ ብቻ ፎከስ አድርገው ሳይደናገጡ ፈተናዎቻቸውን እንዲወስዱ ለመምከር እወዳለሁ። በጣም ጥሩ ነው። ስለዚህ በአሁኑ ጥሩ ተዘጋጅታችኋል። በአንተ አካባቢ ያሉት ተማሪዎች ዝግጅታቸው ምን ይመስላል? ጥሩ አይነት ውጤት ነው ብለህ ታስባለህ? የሚያመጡት እንዴት ነው? እንዳልኩሽ ነው ሁሉም ነገር ብዙ ቻሌንጅ አለው። ቅድም ያልናቸው ነገሮች እንዳሉ ሆኖ እንዳልኩሽ ደግሞ ዘንድሮ አሁን በቅርብ ጊዜ ነው የአዲስ አበባ ትምህርት ቢሮ አዲስ አበባ ሙሉ ለሙሉ በበይነመረብ ወይም ደግሞ በኦንላይን እንደሚፈተን መረጃው ወይም ደግሞ ትምህርት ቢሮም መረጃውን እንትን ያለው አሁን በቅርብ ጊዜ ነው እና ትንሽዬ መደናገጡ አለ በልጆች ዘንድ። ስለዚህ እንደኛ ትምህርት ቤት አሁን በጣም የጥድፊያ ስራ የተሰራ ነው ልጆችን በኦንላይን የማለማመዱ ስራ እና ልጆችን ትንሽ ያው ሁሉም እኩል ከቴክኖሎጂው ጋር እኩል ፍጥነት አይኖረውም እና እንዳንዶቹ ምናልባት ድንጋጤ አለ። ስለዚህ በየቤትም የስነ ልቦና ድጋፍ ያስፈልጋቸዋል። በጣም ቀላል ነው ምናምን ብሎ የማበረታታትና የማለማመድ ባሉት ጊዜዎች የማለማመድ ስራ ይጠይቃል። ቅዳሜና እሑድን ጭምር እኛ አሁን እንትን እያለን የማለማመድ ስራዎችን እየሰራን ነው። እንግዲህ እንደ አዲስ አበባ የመጀመሪያ ዓመትም ሙሉ ለሙሉ የኦንላይን ሙከራ ስለሆነ ቻሌንጆች ይኖራሉ። የሆነ ሆኖ ግን እንዲህ አይነት አጋጣሚዎችን እንደ ጥሩ እድልም መውሰድ ያስፈልጋል። ልጆችም ወላጆችም በዚህ ጉዳይ ያው እንዳልኩሽ ጥሩ ስነ ልቦና መቀበል ያስፈልጋል። መደናገጥ አያስፈልግም ማለት ነው።
በጣም ጥሩ። አሁን ይሄ ኦንላይን የሚሰጠውም እንደገና ከትምህርት ቤታቸው ርቀው ሄደው ሌላ ዩኒቨርሲቲ እና ሌሎች ቦታዎች ነው ፈተና የሚካሄደው እና ይሄ ዜሮ ኩረጃ ፖሊሲ ተማሪዎቹ በደንብ እንዲያጠኑ ያበረታታል፣ ያንን አምጥቷል የሚል ሀሳብ አለ? ልክ ነህ። በጣም ጥሩ ጥያቄ ነው ያነሳቸው። ድሮ እንዳልሽው በአልፋቤት ምን አመሳሰለው ለኮረጃ ከጥናት አጥንቶ ከመዘጋጀት ይልቅ ለኮረጃ የሚዘጋጁ ልጆችም ነበሩ። ያ ነገር አሁን ሆነን ለመናገር ጥሩ መፍትሄ ነው። ይሄ የበይነ መረብ ፈተናዎች ይበል የሚያሰኙ ናቸው። ምናልባት ትልቁ ነገር ግን ምንድን ነበረ? የአዲስ አበባ ትምህርት ቢሮ ቢያንስ ከጃንዋሪ ጀምሮ ኦንላይን እንደሚፈትን ቢያሳውቅ ኖሮ ሁሉም በጥሩ ዝግጅት ይዘጋጁ ነበር ብዬ አምናለሁ። እንዳልኩሽ ግን አሁን አዲስ አበባ በሬጉላርም በኤክስቴንሽንም ያሉ ተማሪዎች ሙሉ ለሙሉ በበይነ መረብ እንደሚፈተኑ ያሳወቀው በቅርብ ጊዜ ነው። ያ ነገር ትንሽ ድንጋጤን ፈጥሯል። የሆነ ሆኖ ግን ከኩረጃ አንጻር በጣም ጥሩ መፍትሄ ነው ብዬ አምናለሁ። በጣም እናመሰግናለን። መጨረሻ ላይ ማስተላለፍ ፈልገው መልእክት አለ ለዘንድሮ ተፈታኞች ወይም ደግሞ ለፈታኞችም ራሱ ፈታኞችስ ምን ማድረግ አለባቸው? ተፈታኞች ክፍል ውስጥ ሲገቡ አንዳንዴ መደናገጥ እንዳይኖር ምን መደረግ አለበት የሚለውን መጨረሻ ላይ ሀሳብ የምትሰጣቸው ካሉ እስቲ በሱ እናጠናቅ። በድጋሚ አመሰግናለሁ ዲቴ። ከ9 እስከ 11 ላሉ ተማሪዎች እንዳልኩት ያው በቅርብ ያሉ አስተማሪዎች ናቸው የሚፈቱ ናቸው። ሁሉም መምህራኖች እንዳልኩት ልጆች አንዳንዴ ፈተናውን እንኳን አገላብጠው ሳያነቡ ዝም ብሎ ተስፋ በመቁረጥ አንዳንዴ መልስ ሞልተው የሚወጡ ልጆች አሉ እና ይህ ደግሞ አንዳንዴ ቅድም ካልናቸው ተስፋ መቁረጥ አንጻር ነው እና በቸልተኝነት መምህራኖች ለ2 ደቂቃ ለ3 ደቂቃ የስነ ልቦና ስራ መስራት፣ ልጆች በትኩረት ፈተናዎቻቸውን በቻሉት መጠን ሰርተው እንዲወጡ ማድረግና የ2-3 ደቂቃ የስነ ልቦና ስራ ማበረታታት ስራ ቢሰሩ መልካም ነው እላለሁ። ሌላው ለ12ኛ ክፍል ኢንትራንስ የመውጫ ፈተና ለሚፈተኑ ተማሪዎች ይሄ በዚህ ዓመት ለመጀመሪያ ጊዜ በአዲስ አበባ ከተማ አስተዳደር በተለይ በኦንላይን ለሚፈተኑ ተማሪዎች ይሄ በጣም ቆንጆ እድል ነው እና ይህን እንደ መልካም እድል ከመደናገጥ ይልቅ እንደ መልካም እድል ወስዶ በተረጋጋ መንፈስ የአይቲ መምህራኖች ናቸው በአብዛኛው በፈታኝነት የተመደቡት እና መምህራኖችን የተቀራቸው ነገሮች ያለምንም ፍራቻ በመጠየቅ ፈተናዎቻቸውን በተረጋጋ መንፈስ እንዲፈተኑና በአጥሮት ፈተናዎቻቸውን እንዲሰሩ ለማለት ተወዳለሁ። እንግዲህ ለሁሉም ከ9 እስከ 12 ላሉት ተፈታኞች ሁሉ መልካም እድል እላለሁ። እንግዲህ በጣም እናመሰግናለን ታምራት። እኛም እንግዲህ ላስጠናቸው ለተማሪዎችህም ለሁሉም መልካም እድል እንመኛለን። መልካም ፈተና እንላለን። ተመልካቾቻችን ለዛሬ የነበረን የአርአያ ፕሮግራም ይሄን ይመስላል። አርአያ ፕሮግራም እንግዲህ በተከታታይ ላይቭ ላይ የገባን መምህራንን፣ አሰልጣኞችን፣ የተለያዩ የህብረተሰብ ክፍሎችን እያወያየ እንገኛለን። አሁን እንደነገረንም ታምራት የአዲስ አበባዎች በኦንላይን ነው የሚፈተኑት። ያሉት ደግሞ ምን ያህሎቻቸው ናቸው ለኮምፒውተር ራሳቸውን ያዋሃዱ የሚለውን ነገር ሁሉም መምህር ማየት አለበት። በተለይ አንዳንድ የመንግስት ትምህርት ቤቶች ላይ ችግሮች ሊኖሩ ይችላሉ እና ያንን መምህራን ክትትል አድርገው ልጆቹን በዚህ መልኩ መደገፍ ይኖርባቸዋል። ምክንያቱም ትንሽ ጊዜ ነው የቀረን ለፈተናው፣ የዛን ጊዜ መዘጋጀት አለባቸው እና እነዚህ ዝግጅቶች ላይ ትኩረት መሰጠት አለበት እንላለን። በተጨማሪ የሚቀጥለው ሳምንት ላይ ደግሞ ሌሎች ፕሮግራሞች በ11 ሰዓት ላይ ይዘን እንጠብቃችኋለን። እስከዛው ድረስ ሰላም ሳምንት።